የትከሻ በንጊና የሚያንጉ ስርዓት በበላይነት ማህበረሰቦቹ በተለይ ከየኪ ጉራ ፈርዳ ሸኮላ ያሉት በአንድ እየተሰባሰቡ ባህላቸው እንዳይበረዝ ባህላቸው እንዳይጠፋ አስተሳሰባቸው እንዳይበረዝ ከማድረግ አንፃር ትከሻ በንጊም የሚያንጉ ስርዓትም ትልቅ ፋይዳ ነበረው። ያ መቼ ነው የተቋረጠው? መቋረጡስ ማህበረሰቡ ላይ ያመጣው ችግር ምንድን ነው? ለዱሻል ውስጥ እሺ፣ ያ እንዲቋረጥ ያደረገው በደርግ ዘመነ መንግስት በ1966 አብዮት ፍንዳታ ወዲህ ጀምሮ ነው የተቋረጠው። ደርግ ይቃወማል፣ ሃይማኖቶችን በአጠቃላይ አምልኮችን ይቃወማል። ስለሚቃወም ባላባቶችንም ደግሞ በምድሪቱ ላይ እንዳይኖር ያደረገበት ጊዜና ዘመን ነበረ። አምልኮ ስርዓት ፈጽሞ እንዳይደረግ ያደረጉበት ዘመን ነበረና በዛን ሰዓት ተደብቆ ሰዎች ይገደሉም ነበረ እና አምልኮ ስርዓትን የሚያደርጉ እነዚህ ሁሉ ይገደሉ ስለነበረ ከመሞት ብሎ ይሄንን አላደረጉም፣ አቋርጠው ነበርና ስለዚህ ነው አሁን መቼም ሰላሙ መጥቶልናል። ሰላምን ስላገኘን ትከሻ በንጊን በአንድነት ማክበር ይገባናል ብሎ ቀጥታ ሁሉ ባለበት ስፍራ ላይ አባቶቻችን ጥሎ የነበረውን ፈርቶ ተቋርጦ የነበረውን 50 ዓመት በላይ ያስቆጠረውን ዛሬ ደግሞ ትከሻ በንጊ እናከብራለን ብሎ ያከበረ ነው ያለው። ስለዚህ ምናልባት ካለማወቅ ከሃይማኖት ጋር ይገናኛል ብሎ ይሄ አምልኮ ስርዓት ጋር ይገናኛል ብሎ የሚሰጉና የሚፈሩት በየቤተ ክርስቲያንም ቤተ ክርስቲያን አባላትን እየቀጡ ያሉትም በዚህ ላይ ሊያውቁ ዘንድ ይገባቸዋል። ምንም ከአምልኮ ስርዓት ጋር የሚገናኝ አይደለም ትከሻ በንጊ እና ይሄን ቢያውቁ መልካም ነው ብዬ ነው ማስቀምጠው። በጣም ጥሩ። የደርግ ስርዓት የሃይማኖትንና የባላባቱን ስርዓት እንዲቋረጥ አድርጎ የማህበረሰቡ አንድ ላይ የመከወን ሀሳባቸውን በጋራ ሼር የማድረገውን ጉዳይ እንዳኮላሸ ሁሉ አሁን ወደ ኢህአዴግ ዘመን ደግሞ ስንሻገር ከአውራጃ ከክፍለ ሀገር ከነበረው ወደ ዞንና ወደ ወረዳዎች አደረጃጀት መቀየሩ የሸኮ ማህበረሰብ አንድ ላይ የመኖር ጉዳይን ወይ ደግሞ ለሁለት አሁን እንደምንለው አሁን በጣም በየጊዜው እየተነሳ ያለው የሸኮ ማህበረሰብ ድሮ ከነበረበት ለሁለት መከፈሉ አብሮ መኖሩ ላይ ባህሉ ላይ ቋንቋው ላይ ትልቅ ተጽዕኖ አምጥቷል ነው የሚባለውና ከደርግ ስርዓቱ ወደ ኢህአዴግ ስርዓት ስንቀየር ወይ ደግሞ አደረጃጀት ወይ ደግሞ ዘመናዊ የመንግስት ስርዓት ውስጥ ስንገባ ሸኮ ላይ ያመጣው ችግርና ሸኮ ለሁለት የተከፈለበት እንዴት ነው? እሺ፣ ትክክል ነው። እዚህ ላይ መጠየቅም የሚገባ ነው የጠየቃችሁልኝ። ቀጥታ ይሄ ኢህአዴግ እንደገባ እያንዳንዱ ብሔረሰብ ራሱን ማስተዳደር የሚለው ከአንቀጽ 39 ጋር ተያይዞ የሸኮ ብሔረሰብ እኛም ደግሞ ይገባናል። በፊት ይሄ በቆ ነው ድልድይ ካለመኖሩ የተነሳ ከቴፒ ከየኪ ወረዳ እስከ ሸኮ ወረዳ እስከ ጉራ ፈርዳ ድረስ ያለውን አለያይቶ የነበረና አሁን ድልድዩ ስለተሰራ በደርግ ድልድዩ ተሰርቷል። ስለዚህ አሁን ደግሞ ኩታ ገጠሞች ነን አንድ ላይ እኛ ደግሞ ዞን የመሆን አቅም አለን እና ስለዚህ እኛን በአንድ አደራጁን ብሎ ደቡብ ክልል ባለበት ሰዓት ላይ ሲጠይቅም ነበረ እና እየጠየቀ ያለ በሂደት ይስተካከላል የሚባል መልሶች እየተሰጡ ያሉ በማከል ደግሞ ብዙ ህዝብ ላይ ጉዳት ደርሷል። ለምን በዚህ ማከል ላይ አንዳንድ ከጥቅሞች የተነሳ እኔ ግልጽ ነው ማስቀምጠው፣ ምንም የሚያስፈራው ነገር የለም። እውነት አርነት ያወጣል ተብሎ እንደተጻፈ እውነትን ይዞ ሲሄዱ በውስጥ መንግስትና ህዝብን ደግሞ የሚያጋጩ ውስጥ ጥቅም ፈላጊዎች ኃይሎች ደግሞ ይሄንን ቀጥታ ህዝብና መንግስትን አጋጭተው ብዙ ህይወትም ጠፍተው ነበር እና ይሄንን ደግሞ ካለማወቅ የኛም ሰው ንዴት ያለው ነው ስለሚናደድ አሁንም ደግሞ ስለሚናደዱ ወደ ንዴት ውስጥ ገብተው ችግሮችን እንዲያነሱ ተብሎ እስካሁን ድረስ በየስብሰባውም በየጉባኤውም በተለያየ ስፍራ ላይ እየተጠየቀ ያለ ፖለቲከኞችም እየጠየቁ ያሉ ያልተስተካከሉበት ሁኔታዎች አሉ። ስለዚህ አሁንም ባይስተካከልም ህዝቡ በሰላማዊ መንገድ ትግሉን እንዲቀጥል ወደ ሌላ ነገር ውስጥ እንዳይገባ
ህዝብን እየመከርን እኛ ከተሾምን ጊዜ ሰዓት አንስቶ ህዝቡን እየመከርን ያለን ምንም ግጭቶች ሳይነሱ መንግስት ደግሞ ያስቀመጠው ህገ መንግስት አለ። ህገ መንግስታዊ መብታቸው እንዲጠበቅ መንግስትም ደግሞ አይቶ የክልል መንግስታቶች ህዝቡን ሁኔታ መልስ እንዲሰጡ ህዝቡም ደግሞ ከመንግስት ጋር እየተስማማ የሚጠይቀውን እየጠየቀ መልስ ማግኘት የሚገባው ህገ መንግስቱ በአንቀጽ ላይ ያስቀመጠ ስለሆነ ይሄንን እንዳይሸራረፍ መልስ እንዲያገኙ ዘንድ እየመከርን ነው። ህዝቡንም እየመከርን ነው። ወደ ሌላ ችግር ውስጥ እንዳይገባ ያለፈው ይበቃል፣ ያለፈው ውድመት ይበቃል። ከእንግዲህ በሰላማዊ መንገድ መንግስትም ደግሞ ያስቀመጠ ነው። በሚዲያዎች በምንሰማበት ጊዜ ሁሉ ነገር እንደሚስተካከል አድርጎ ያስቀመጠ ስለሆነ አሁን በሰላማዊ መንገድ መልስ ይሰጣል ብለን እየጠበቅን ነው ያለ ነው። በጣም ጥሩ። ለሁለተኛው ተሳታፊያችን የተወሰነ ሀሳብ እንዲጨምሩበት ሀሳቡን ትንሽ ሰፋ አድርጌ እጠይቃለሁ። ሸኮ ወረዳ ላይ ስናይ ሸኮ እስከ የት ኖረ የሚለው ግልጽ ነው፣ አሻማ ምንም ጥያቄ የለም። ጉራ ፈርዳም እንደዛ። ወደ ቴፒ ስንመጣ ግን ይሄ ቴፒ የሸኮ መኖሪያ አካባቢ ነው የሚባለው ነገር እንደው በተለይ እንዴት አድርገው ያነሱታል? በተለይ አሁን ቴፒ ላይ የኪ ወረዳ ብለን የሸኮ መኖሪያ አካባቢ ብለን የምናነሳው ወሰን እስከ የት ነው ያለው የሚለውን ነገር ያነሱና ይሄ የሸኮ የመዋቅር ጥያቄ ቢመለስ ያለው ጥቅም ምንድን ነው የሚለው ሁለቱ ነገር ላይ መጀመሪያ ግን ወሰኗ ላይ በደንብ አውሩና ጥቅሟ ላይ ይጠይቃሉ። አመሰግናለሁ። እኔ እንግዲህ ቅድምም አንድ ነገር አስቀምጫለሁ። የሸኮ ንጉስ ኮኒያብ ነው ብያለሁ። ኮኒያብ ዱሻን ወልዶ የኪ ወረዳ ላይ ዱሻ ጋር 10 ባላባቶች አሉ። 11 ባላባቶች መጠቀስ ይቻላል። ኮርጻ አለ፣ ጻኑ አለ፣ የኪ አለ፣ ዚንኬ አለ፣ ዳሪሞ አለ፣ ዱሻ አለ፣ በጨ አለ፣ ሚቺ አለ፣ ኮሚ አለ፣ ሾሻ አለ፣ ኑጳ አለ። እነዚህ 11 ባላባቶችን ይዞ የት ላይ ነው ሲገበረው ነበረው? ለንጉስ ኮኒያብ ነው። ለንጉስ ኮኒያብ ልጆች ናቸው። ለንጉስ ኮኒያብ ነው ሲገበረው የነበረው። አባታቸውም ኮኒያብ ነው። ስለዚህ ወሰኑ ከገማድሮ መልስ፣ ከአላሞ መልስ፣ ከዚህ መጥቶ ወደ ማዶ ደግሞ ሸኮ ወረዳ ላይ ጎታምና በዲ ጉፊ የሚባሉ ባላባቶች ስላሉ ውሃውን ድንበር አድርጎ ነው እነዚህ 11 ባላባቶች እዚህ የኪ ወረዳ ላይ እንትና ሲገብሩ የነበረው። ማርፊያ ቦታቸው የኪ ነው። የኪ ቀበሌ የኮኒያብ ሱካ ቦታ ይባላል። የኮኒያብ ሱካ ቦታ ማለት የኪ ላይ አለ። ከዛ ላይ ተነስቶ የት ነው በጪ ላይ ይሄድና በጪ ላይ አለ የበጪ ሱካ ቦታ አለ። ከዛ ተነስቶ ሚቺ ካናብ ሱካ ቦታ አለ። በዚህ የኪ ወረዳ ላይ ንጉስ ኮኒያብ ቢመጡ እነዚህ 3ቱ ቦታ ላይ ያርፋሉ። ካረፉ በኋላ እሳቸው ያረፉበት ቦታ ላይ አይመነጠርም፣ እሳት አይቃጠልም፣ ሰው እዛ አይገባም ተብሎ እስካሁን ድረስ ያየን ያለ ነው። በእኛ በዲማችን ያየን ያለ ነው አለ። በዛ የተነሳ አባ ኮኒያብ ወደ የኪ ወረዳ ላይ ሲመጡ ጥር ወር ነው የሚመጡ። ጥር ወር ይመጣሉ። ጥር በኃይለኛ በጋ ነው። ነገር ግን ይሄ በቆኑ ውሃ ተሻግሮ ቴፒ ገቡ፣ አባ ኮኒያብ ገቡ ከተባለ አንደኛው ዝናብ ይዘንባል። በበጋ ውስጥ ዝናብ ይዘንባል። የሚታወቀው በዛ ነው። አባ ኮኒያብ ይሄን በቆዱ ተሻግሮ ወደ ቴፒ የኪ ወረዳ ላይ ደርሰዋል ከተባለ ዝናብ ይወርዳል። ከዛ ግለሰቦቹ ጠቅላላ 12 ሰዓት ስል ቤት ይዘጋሉ። ምክንያቱ ነብር ከነሱ እሳቸው ጋር ይመጣል። ነብር መጥቶ ያለውን ከብት ያለውን በግ ሰውም ጭምር ስለሚበላ 12 ሰዓት ከተባለ ኮኒያብ የኪ ወረዳ ላይ ገባ ከተባለ ጠቅላላ 12 ሰዓት በኋላ ሰው ዘግቶ እንደሚወባ በእድሜ ሳይሆን የኔ ታላቅ በደንብ አሁን አሉ በህይወት አሉ ሲያስቀምጡ ሲናገሩ ሰምቻለሁ። አሁን በቅርብ ጊዜ ትከሻ በእንጊ አጋጣሚ 2017 ላይ እዚህ ጅማሮ ስናረግ አባ በዲና
አባ ጎታ መጥቶ ነበር። ጥር ወር ነው፣ ጥር 15 አካባቢ በጎርፍ ነው የይቂ ወረዳ ላይ ዝናብ የለም። እንደውም በአሁኑ ሰዓት ራሱ እያየን ነው ያለነው እና በደንብ አተኩረን ይሄ መንግስት ጋር ይሄንን ደግሞ እንዲያድርገን አሰፍተን ተስማምተን ተግባብተን ወንድማማችነትን ቀጥለን እንድንሄድ ያድርገው የብልጽግና መንግስት።